ባለችው ተወለድ በሀገሬ በእኛ ዋና ሁሌ አዲስ ከሆነችው እንደስሙ ብርቅ ለዓለም ፀሐይ ያደራ ስጦት ንጉስ የንጉስ መኖሪያ ሸገር አንቺ ልቸገር ስሻገር ዘመን በጽናት የሚያልፍ ኑሮ የሰከነ ደርሶ ጊዜ ካንቺ መንደር ደሞ በባቢላን ምድር ፍቅር ጠፍቶ መተባብ እኔ ያለው ሸገር ካራዶቹ አገር ታዲያ በመስኮቱ ጥሪኛ ለም ገናኛ ሁላችሁም እንኳን በደህና መጣችሁ የዋሊያ ወዳጆች የሚዲያ የመገናኛ ብዙሃን አባላት እንደዚሁም የኔ ስራ ባልደረቦች ሁላችሁም እንኳን ደህና መጣችሁ እዚህ ከኔ ጋር ጃክሊን አለች ጃክሊን የኛ የማርኬቲንግ ዳይሬክተር ናት ፋይዲ አለች የዋሊያ ብራንድ ማኔጀር ከሷ ጋር የዋሊያ ብራንድ ማኔጀር በላውዲዮ ሳለ ሌሎች ብዙ አሉና ዛሬ ጉዳዩ የዋሊያ ስለሆነ ነው እነሱ ብቻ ማስተዋወቀው ዋሊያ ቢራ ያው እንደምታውቁት በሂደቱ ወደ ከፍታ ወደ ተሻለ ደረጃ እየሄደ ያለ ቢራ ነው ያንንም ምክንያት በማድረግ እንደምታውቁት በቅርብ ጊዜ አዲሱን ዋሊያ ከህዝብ ጋር አስተዋውቀናል ወደ ህዝብ አቅርበናል ይሄ ልክ ዋሊያ እንስሳው እንደምታውቁት ሰሜን ተራራ ጫፉ ላይ ነው የሚኖረው እኛም የዛን ያክል በዛ ከፍታ ዋሊያን ከፍ ማድረግ እና በተጠቃሚዎቻችን ዘንድ የሚወደድ የሚፈቀር ቢራ ለማድረግ እንፈልጋለን በዚህ ምክንያት የተለያዩ የጥራት ደረጃዎችን ያሟሉ ምርት ነው የምናቀርበው ዋሊያ አዲሱ ቢራ ሁላችሁ እንደምታውቁት 100% ከገብስ ባርሊ ገብስ የተጠመቀ ነው ከብቅል ገብስ የተጠመቀ ነው እንደምታውቁት ዋሊያ ቢራ እንደዚሁም ካምፓኒያችን አይንከን ኢትዮጵያ በበርካታ የኪነ ጥበብ ስራዎች ውስጥ ይሳተፋል ሁላችሁም እንደምታውቁት ብዙ የኪነ ጥበብ ስራዎችን እንደግፋለን የዚህ ማሳያው ደግሞ አንዱ ዛሬ ከካስማሰ ጋር የምናደርገው የአብሮ የመስራት ስምምነትና የትብብር አብሮ የመስራት ውል ነው ዛሬ የምንፈጽመው ይሄንን ስምምነት የምንፈጽመው አንደኛ ነገር እንደምታዩት ወጣት ልጅ ነው በወጣቱ ትውልድ በጣም ዝናን ያተረፈ ልጅ ነው ዛሬ ጣውት ከቤቴ ሲወጣ ልጆቼን ጠይቄ ነበር በጣም እንደሚወዱት ነግሮኛል የሥራ ባልደረባዬን አቶ ዳዊት ዚጋላ ከሁላችሁ ረጅሙ ሰው ማለት ነው እሱም ሃይንከን ካደረጋቸው ስምምነቶች ውስጥ ትልቁ እንደሆነ ነው የሚሰማኝ ብሎኛል በዚህም ይሄን በማድረጋችን በጣም ደስተኛ ነን ከዚህ ወጣት ዳይናሚክ ዘመናዊ ከሆነ ልጅ ጋራ መስራት ስለምንፈልግ ቢራችንም እንደዚሁ ወጣቱን ትውልድ አዲሱን ትውልድ የሚከተል እሱን ለማርካት የሚሰራ ቢራ ስለሆነ ይሄንን ስምምነት እናደርጋለን እንደምታውቁት ዋሊያ ቢራ ሀገር ውስጥ ብቸኛውን በኢትዮጵያ ብቻ የሚገኘውን እንስሳ ስም ያዘ ነው ከሀገሪቷ ባህል ታሪክ ጋራ ከባድ ትስስር ቁርኝት ያለው ብራንድ ነው ዋሊያ ይሄም ወጣት የኪነ ጥበብ ባለሙያ እንደዚሁ ስለ ሀገሩ የሚዘፍን ስለ ሀገሩ የሚያቀነቅን ስለ ሀገሩ የሚለፋ የሚደክም ወጣት ልጅ ስለሆነና ብዙ አፍቃሪያንም ስላሉት በዚህ ምክንያት ጭምር ነው ከሱ ጋር አብረን መስራት የፈለግነው እንደገና ደግሞ እሱ የወጣቱ ትውልድ ድምጽ የሆነ ልጅ ነው የወጣቱን ፍላጎት የወጣቱን ስሜቶች ያንጸባረቀ ልጅ ነው በዚህ ምክንያት ዋሊያ አዲሱን ትውልድ ማስደሰት ማርካት የሚፈልግ ብራንድ በመሆኑ በዚህ ምክንያት እንትን አድርገናል ዋሊያ ሁሉ ጊዜ እንደምታውቁት ፕሮግሬሲቭ ነው ሁሉ ጊዜ አዳዲስ ካስተመሩን ደንበኛዎችንን ተጠቃሚዎቻችንን የምናስደስትበት ነገር ነው ሁሉ ጊዜ ይዘን የምንቀርበው ይሄም ወጣት ድምጻዊ የኪነ ጥበብ ባለሙያ ሁሉ ጊዜም አዳዲስ ነገሮችን ይዞ በመቅረብ የሱን ደጋፊዎች የሚያስደስት የሚያረካ በመሆኑ የሁለታችንም ፍላጎት የተጣጣመ በመሆኑ ነው ይሄንን ስምምነት ዛሬ ለመፈረም ያለው በዚህ ስምምነት በጣም ደስተኛ ነን ከዚህም በኋላ በጣም የተሻለ ስራ ሰርቶ በጣም ብዙ ደጋፊዎቹን አድናቂዎቹን እንደሚያስደስት በጣም እርግጠኛ ነን መልካም እድል እመኝለታለሁ ከዚሁ ጋር በተያያዘ ማንሳት የምፈልገው ዛሬ እንደምታውቁት
በዚህ ሀገር ውስጥ አንዳንድ ትንሽ ተገቢያሉና ደስ የማይሉ ነገሮች እየተከሰቱ ነው። ዋሊያ ቢራ ሰዎችን በማስደሰት በሙዚቃው በጭፈራው ብቻ ሳይሆን ሁሉ ጊዜ በክፉም ሆነ በደጉ ቀን ከኢትዮጵያ ጋር አብረን ስለምንል በቅርቡ በአጣዬ ለተፈናቀሉ ወገኖቻችን የምግብ እህሎች፣ ብርድ ልብስ፣ ዱቄት፣ ፓስታ፣ መኮሮኒ እንደዚህ ገዝተናል። ምናልባትም ዓርብ ዕለት ወስደን እናስረክባለን። ይሄ ድጋፍ ለመቀሌም መተከልም ለተፈናቀሉት ወገኖቻችን ናቸው ነው የምናበረክተው እና በደስታው በዘፈኑ ያለኑ ያክል በህብረተሰቡ ሀዘን ጉዳት ጋር አብረን እንቆማለን። በዚህ አጋጣሚ ሁላችሁም እንኳን ተገኛችሁ። መልካም እድል። በጣም ነው የማመሰግነው። ሁላችሁም ስለተገኛችሁ በጣም እናመሰግናለን። እኔና ቹቹ ከካስማሳ ጋር መስራት ከጀመርን ሙስ 7-8 ወር ሆኖናል። በዛ ጊዜ ውስጥ አንድ ግማሽ አልበም ለቀን ያገኘነውን ሪሰፕሽን በጣም ኦቨርዌልሚንግ ነበር። በጣም ነው የሚያስደስተው። ሁሉም ሰው ወጥቷል ከጠበቅነው በላይ ነው። እንግዲህ ያ ጉዞ መጨረሻ ላይ እዚህ አደረሰን። ዛሬ ከእናንተ ጋር እንድንገናኝ ይህንን ስራ በመስራታችን ዋሊያ ያለንን ፖቴንሻል አይቶ ድጋፍ ለማድረግ ስለፈለገ በጣም ከልብ የሚሰማንን ምስጋና አላቀርባላችሁ። አሁን ደግሞ ይህንን ድጋፍ ስናገኝ ለመስራት ያሰብናቸውን ነገሮች በአጭር ጊዜ ውስጥ ለማውጣት እንደሚያስችለን እርግጠኛ ነን። ከዚህ በኋላ የተለያዩ ቪዲዮዎች፣ ኮንሰርት እና የመሳሰሉ የጥበብ ስራዎች አብረን ሆነን ሁሉንም ሰው የሚያረካ ስራ እንደምንሰራ እርግጠኛ ነን። ይህን ደግሞ ቃል እገባለሁ። መጀመሪያ የምንጀምረው አንድ አጠር ያለች የቤት ኮንሰርት ያዘጋጀናት አለ ከላይቭ ባንድ ጋር ብዙ የለፋንበት ነው። ይህም የአሁኑ ዓርብ ይለቀቃል እና ለዓመት በዓል ሁሉም ሰው ጋር ይደርሳል። ከዛ ውጭ በጣም ላመሰግናችሁ እፈልጋለሁ ለሰጣችሁን እድል። አመሰግናለሁ። እግዚአብሔር ስራ ቀርባለሁ ባለቦታ ለመድረስ የነሱ ድጋፍ መጀመሪያ ማግኘት ነበረብኝ። ቀጣይ ይህንን እድል ስላገኘን ከዚህ አጋጣሚ ጥሩ ነገር ለህዝብ ማሳየት የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። ከዚህ ነገር ጋር ጥሩ ነገር እናሳያቸዋለን ብለን እናስባለን። እስካሁን ለነበረው እንግዲህ በጋራ ተወዳጅ ስራ እንደሚሰሩ ተስፋ እናደርጋለን። እባካችሁ ዳቦራ ስለ በምኞት ጉዞ እንዳላገኙሽ ፍላጎታችሁ ሁሌ ሊያደርስሽ ሆኖ ተገኝቶ የሚያስብልሽ ተመኝተሽኔ ፍቅር አገኘሽ ቀና ልቤኔ ለኔ እንዳገሉሽ ተወዳጅና አስገራሚ ለስራ በዋሊያና በካስማሳ መካከል እንደምናገኝ ተስፋ እናደርጋለን። አንድ ጊዜ መጨረሻ ጭብጨባ ነችሷ ባለማን አንድ ልርቅሷ ላዲስ የኛ ነችሷ ባለማን አንድ ልርቅሷ ላዲስ የኛ ነችሷ